ማማነራለ እሺ እንደዛ ትንሽ ደቂቃ ከኔ ጋር አብረን የጌታን ቃል እንካፈላለን ከዚህ በፊት አንድ ጊዜ አይ ቲንክ የፍሬሽማን ተማሪዎች ጋር መሰለኝ ወጥቼ ነበር ቆንጆ ጊዜ ያሳልፈናል የዛ ጊዜ ዛሬ ደግሞ ለየት ባለ መልኩ ከቤተ ክርስቲያኔ አንድ ሰው ይዤ ነው የመጣሁት ቤተ ክርስቲያናችንን ዘማሪ የኔሽ ደማ ትባላለች አንድ የቪዲዮ የመዝሙር ቪዲዮ አላት ላስት ኢየር ሪሊዝ የተደረገ መስፍን ደንሳ የሙዚቀኛ መስፍን ደንሳ ማፊ የማፊ ቻናል ላይ ተለቋልና የህይወት እንጀራ የሚል ገብታችሁ ዛሬ ተባረኩበት እሺ እግዚአብሔርን መፈለግ የሚል እንደ ፌሎሺፕ ይሄንን ሐሳብ ለማንሳት እንዳሰባችሁ ስሰማ በጣም ደስ ብሎኛል ምናልባት እግዚአብሔርን የምንጠይቀው በጣም ብዙ ጥያቄ አለ አይደል ኦብቪየስሊ በጣም እግዚአብሔር ጋር የምንወራረድበት እግዚአብሔርን እንደው ይሄንን ነገር ብታረግልን እንደው እግዚአብሔር ይሄንን ነገር ብለን ሁሉ ጊዜ እግዚአብሔርን የምንጠይቀው ጥያቄ አለ እና እንደየጊዜው ጥያቄዎቹ እየተሻሻሉ ይመጣሉ ሁሉ ጊዜ አንድ ጥያቄ አንጠይቅም እና ነገሮች እየተሻሻሉ እየተቀየሩ ይመጣሉ ከዚሁ መካከል ለምሳሌ አሁን የዩኒቨርሲቲ ተማሪ ሆናችሁ እግዚአብሔርን የምትጠይቁት ነገር አለ አይደል በዶርማችሁ ስለ ትምህርታችሁ ሊሆን ይችላል ኦር ደግሞ ያጋጠማችሁ ፋሚሊ ኬዝ ኦር ደግሞ ማንኛውም ኬዝ ሊኖር ይችላል እሱን ኬዝ እግዚአብሔርን አጥብቃችሁ ተጠይቁታላችሁ እንደዚህ ይሁንልኝ ብላችሁ ልክ እግዚአብሔር ያንን መልስ ሲመልስላችሁ ያንን ጥያቄ ተተውትና ደግሞ ሌላ ጥያቄ እግዚአብሔርን መጠየቅ ትጀምራላችሁ ከፍ ስትሉ ወደ እኔ የእድሜ ደረጃ ደግሞ ስትደርሱ አጥብቃችሁ እግዚአብሔርን እንደው ጌታዊ ትዳር እንደው የተሻለ ፋይናንሻል ነገር ምናምን እያላችሁ ትጠይቃላችሁ ስለ ትዳርም እግዚአብሔርን ጠይቃችሁ እግዚአብሔር መልስ ሲሰጣችሁ ስታገቡ ምን ታረጋላችሁ ያንን ጥያቄ አትቀጥሉበትም አይደል ኦኬ ለመቀጠል ያሰባችሁ ሰዎች ካላችሁ በቃ ማለት አይቀጥልም የኛው ጥያቄ እና ልክ ስታገቡ ያቆማል ያ እግዚአብሔርን የጠየቃችሁትን ነገር እዛኛው ፖዚሽን ላይ ታቆሙታላችሁ ከዛ ደግሞ ወደ ልጅ ኦር ደግሞ ወደ ተሻለ ስራ ምናምን ነገር እያደገ ይሄዳል እግዚአብሔርን የምትጠይቁት ጥያቄ እግዚአብሔር ጋር የምታቀርቡት ነገር ሁሉ ገደብ አለው ከዛ በኋላ ሲመጣም ደግሞ ያንን ነገር አስቀምጠን ሌላ ነገር እንሄዳለን አንድ ነገር ደግሞ ብቻ ነው ለዘላለም የሚጠየቅ እግዚአብሔር ለዘላለም እግዚአብሔርን የምንጠይቀው አንድ ነገር ብቻ ነው እሱም ራሱን እግዚአብሔር አሜን አግኝተነው መልሰነው የምንጠይቀው እግዚአብሔር ራሱ አግኝተነው የምንፈልገው ደጋግመን የምንጠይቀው እግዚአብሔር ራሱ መጥቶ አጠገባችን ሆኖ በጓዳችን ሆኖ የምንጠይቀው ጥያቄ መልሰን የምንናፍቀው መልሰን የምንፈልገው እሱን ራሱን ብቻ ስለዚህ የማይሞላ ጸሎት እግዚአብሔርን መፈለግ አሜን በሆነ ጊዜ ላይ በሆነ ኢንተርቫል ላይ በቃኝ አግኝቻለሁና ይበቃኛል የማንለው የእድሜያችን መጀመሪያ ላይ የእድሜያችን መጨረሻ ላይ የምንጠይቀው ጥያቄ እግዚአብሔርን መፈለግ ነው እንደዚህ ብዬ ልመርቃችሁና ልጀምር እናንተ ቤት የማይሞላ ጸሎት ይሁንላችሁ የማይሞላ ጸሎት ይሁንላችሁ ጉልበቶቻችሁ መሬት በነኩ ጊዜ ሁሉ አንደበቶቻችሁን ከፍታችሁ እግዚአብሔርን የምትጠይቁት ጥያቄ እርሱን መፈለግ ይሁንላችሁ እግዚአብሔርን መፈለግ ይሁንላችሁ ከምንም ነገር በላይ አስቀድማችሁ የመጀመሪያ አርጋችሁ የምትጠይቁት ጥያቄ እግዚአብሔርን መፈለግ ይሁንላችሁ ምንም ነገር ላይ ልትሆኑ ትችላላችሁ የትኛውም አይነት ፖዚሽን ላይ ልትሆኑ ትችላላችሁ የትኛውም ነገር ላይ ሆናችሁ ተንበርክካችሁ የመጀመሪያችሁ እግዚአብሔር ፊት በቀረባችሁ ጊዜ የመጀመሪያችሁ ረቢ ወዴት አለ ይሁንላችሁ መገኛ ወዴት ነው ይሁንላችሁ አንድ ታሪክ ልናገርና ወደ ሐሳቤ ይገባል ታስታውሱ እንደሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ እንደው ስለ ኢየሱስ ገራሚ የሆነ ነገር ተነገረ ዮሐንስ ወንጌላዊ ዮሐንስ ኢየሱስ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ብሎ በጣም የሚገርም ነገር መንገር ጀመረ ከዛ በኋላ ነገርየውን ቀበል ሊያደርገውና ወደ መጥምቁ ዮሐንስ ጋር ያደርሰዋል አይደል መጥምቁ ዮሐንስ ጋር ይወስደዋል ምናልባት የዮሐንስን ትምህርት አንደኛ ዮሐንስ ወንጌልን እኛ ስላነበብነው ነው ብዬ ለማሰብ ሞክሬ ነውና መጥምቁ ዮሐንስ ጋር ቀበል አድርጎ ይወስዷል እና መጥምቁ ዮሐንስ በጣም ከ400 የዝምታ ዓመት በኋላ የመጣ አንድ
እንደው በጣም ድቅድቅ ያለ ጨለማ ውስጥ የመጣ አንድ ብርሃንን የሚያሳይ አይነት ወደ ብርሃን መንገድ የሚጠርግ አይነት ሰው ሆኖ ነው የመጣው። ስለዚህ መጥምቁ ዮሐንስ ምናልባት በጊዜው በጣም የሚሰማ ሰው ነው። በጣም የሚሰማ ነው። ምክንያቱም 400 ዓመት እግዚአብሔር ዝም ብሎ አንድ ጊዜ ነው የተናገረው በመጥምቁ ዮሐንስ በኩል። እግዚአብሔር በመጥምቁ ዮሐንስ በኩል መጥቶ አይ መንግስተ ሰማያት ቀርባለች ንስሐ ግቡ የሚል የጽድቅን ጥሪ የሚጠራ አንድ ሰው ሆኖ ነው የመጣው። ከዛ በኋላ እሱ በጣም የሚሰማ ሰው ነው። ከተማው ላይ እንደሱ የሚሰማ ሰው የለም። ከተማው ላይ እንደሱ በጣም በቃ ጥሩ ፖዚሽን ላይ ያለ ስፒሪቹዋል ነገር የሚናገር ሰው የለም። ግን ምናልባት አንዳንዶቹ ጠረጠሩትና ምናልባት ይሄኛ ስንጠብቀው የነበረው መሲህ ሊሆን ይችላል፣ ምናልባት ደግሞ እግዚአብሔር የላከልን ነፃ አውጪያችንም ሊሆን ይችላል ብለው ላኩበት። ነህኔ ብለው ጠየቁት። ኖ አይደለም አለ። ቆንጆ መልስ። ብዙ ነገር ልታዩ ልትሰሙ ትችላላችሁ፣ ግን ደግሞ በእኔ ከሚሆነው በላይ ከኔ በኋላ የሚመጣ ደግሞ አለ። ከኔ በኋላ የሚመጣው እኔ የእግሩን ጠፈር ጫማ ክሯን እንኳን ላስር ልፈታ የሚገባኝ አይነት ሰው አይደለም። ከኔ በላይ የከበረ ነው። ከኔ በላይ ነው እሱ አለ። እንግዲህ ከዮሐንስ ምስክርነት በላይ ማን ምስክርነት ይሰጣል? ዮሐንስ ምንም ነገር ቢል ይታመናል አይደል? እሱ ከ400 የዝምታ ዓመት በኋላ የተናገረ ሰው ነው እንዳትረሱ። ዮሐንስ ምንም ቢናገር ምንም መናገር ቢጀምር ማንም ይሰማዋል። ስለዚህ እሱ አንተ ክርስቶስ ነህ ወይ መሲሁ ነህ ቢባል አዎ ቢል አክሴፕት የሚያደርገው ሰው በጣም ብዙ ነው። ግን እሱ ቆመና ኖ አይደለሁም ከኔ በኋላ የሚመጣ አለ እያጠመቀ ያለ ይሄ ከኔ በኋላ ይመጣል ያለው ፐርሰን መጣ። ወክ እያደረገ እየተራመደ መጣ። ምናልባት ከሰዎች ጋር እየተገፋፋ ሊሆን ይችላል፣ ግን ነገር መጣ። ዮሐንስ ያውቀዋል። ሌሎቹ ላያውቁት ይችላሉ፣ ግን ዮሐንስ ያውቀዋል። ከዛ መልእክት ነገረ ማለት ነው። እዛ ጋር ልቆይላችሁ አይደለም፣ የገረመኝን ነገር ብቻ ልነግራችሁ። እንደዚህ ያለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። እኔ በሱ እንጂ እሱ በእኔ እንዴት ሊሆን ይችላል? አሁን መልእክቱ ምን መሰላችሁ? ኢየሱስን ማደናነቅ፣ ኢየሱስን ማከባበር እንዳይመስላችሁ። አጠገቡ ላይ ያሉት የዮሐንስ ደቀ መዛሙርት ግን ኤክስፔክት አድርገው የዮሐንስን ንግግር በየደቂቃው ሲጠብቁ የነበሩት አይናቸውን ኢየሱስ ላይ እንዲያደርጉ ነው። ስለዚህ ማን ነው የመጣው ስል የእግዚአብሔር ልጅ ነው። ማን ነው የመጣው ስል የዓለምን ኃጢአት የሚያስወግድ የእግዚአብሔር ልጅ ነው። በግ ነው የመጣው፣ ሊታረድ የመጣ መስዋዕት ሊሆን የመጣ በግ ነው የመጣው ነው ያለው። አሁን እንደዚህ ከተናገረ በኋላ ምናልባት ከሌሎቹ በላይ የደቀ መዛሙርቱ የዮሐንስ ደቀ መዛሙርት አይን ኢየሱስ ላይ እንደሚሆን እርግጥ ነው። ኢየሱስ ጌታ ነው። ከዛ ምን ሆነ መሰላችሁ? ተጠመቀና የሆነ ምስክርነትም ተነገረ። እውነት እሱ የእግዚአብሔር ልጅ እንደሆነ ተገለጠ። በማግስቱ መጣ። ዮሐንስ ወንጌል ምዕራፍ 2 በማግስቱ ዮሐንስ ከሁለት ደቀ መዛሙርቱ ጋር ቆሞ እያለ ሃሌሉያ ይላችሁ። ዮሐንስ ከሁለት ደቀ መዛሙርቱ ጋር ቆሞ እያለ ኢየሱስ ያልፍ ነበር። ኢየሱስ ሲያልፍ ዮሐንስ እንደለመደው ያውቀው ስለነበር እንደዚህ አለ። ምን አለ? የእግዚአብሔር በግ ብሎ ጮኸ። የእግዚአብሔር በግ ብሎ ጮኸ። አሁን በደንብ ትኩረታቸው ሳበ ለሁለቱ ደቀ መዛሙርት። አንደኛው የጴጥሮስ ወንድም እንድርያስ፣ አንደኛው ማን እንደሆነ አልተቀመጠም። ግን ደግሞ ዮሐንስ ደቀ መዛሙርት ናቸው። የእግዚአብሔር በግ ሲል ኦኬ ትላንትና ሲናገርለት የነበረው ፐርሰን ነው አለ። ስለዚህ ምንም ነገር እሱ ጋር ከተገኘ መልስ እንዳለ ይታወቃል። ምክንያቱም ማን ስለሆነ እሱ የእግዚአብሔር ልጅ ስለሆነ ምድር የጸናችው በእርሱ እንደሆነ ያውቃሉ። የእግዚአብሔር ልጅ ብሎ ጠርቶታል። የሚያምኑት መምህራቸው የእግዚአብሔር ልጅ ብሎ ጠርቶታል። ስለዚህ የእግዚአብሔር ልጅ ብሎ ስለጠራ በጣም እርግጠኛ ነው እሱ ጋር ከተገኘ መልስ እንዳለ፣ እሱ ጋር ከተገኘ ቋጥሮ እንደሚፈታ እርግጥ ነው። እሱ ጋር ከተገኘ ማንኛውም አይነት መልስ እንደሚገኝ እርግጥ ነው። ምናልባት የቸገረ ነገር እሱ ጋር ከቀረብክ የእግዚአብሔር ልጅ ስለሆነ እሱ ጋር ከቀረብ መልስ እንደሚገኝ በጣም እርግጥ ነው። ደቀ መዛሙርቱ ሮጡና ወደሱ ሄዱ። ረቢ ብለው ጠሩት። ሃሌሉያ! እኔ በጣም የገረመኝ እዚች ጋር ረቢ ብለው ጠሩት። ረቢ ብለው ሲጠሩት ሰው ወራልና ኢየሱስ አንድ ጥያቄ ጠየቃቸው። በጣም ላይፍ ቼንጂንግ የሆነ ጥያቄ ነው። ከዚህ በኋላ እንደዚህ አይነት ጥያቄ እኔ እዛ ቦታ ላይ ሆኜ ብጠይቅ እነሱ የመለሱትን መልስ ለመመለስ በጣም የምቸገር ይመስለኛል።
ምክንያቱም ማንነቱን በደንብ አጣርቼ ካወቅኩኝ ችግሬን ሊፈታ የሚችል እንደሆነ እርግጥ ነው። ቋጠሮዬን ሊፈታ የሚችል ፋይናንሻል ነገር ፋሚሊ ጋር ያለ ነገር ምናምን እንደሚበጣጥስልኝ እርግጥ ነው። ስለዚህ ልመልስ የምችለው መልስ እሱ የጠየቀኝን ጥያቄ ልመልስ የምችልበት መልስ ሌላ ነው። ደቀ መዛሙርቱ ጋር ኢየሱስ ዘወር አለና ምን ትፈልጋላችሁ አላቸው። ከዚህ በኋላ ብር ቢሉት ብር መስጠት የሚችል ነው። ጤና ቢሉት ጤና መስጠት የሚችል ነው። ሀብት ቢሉት ሀብት መስጠት የሚችል ነው። ምንም ነገር ቢጠይቁት ማድረግ የሚችል ነው። ምክንያቱም እሱ ማን ነው? የእግዚአብሔር ልጅ ነው። አሁን ጉዳዩ ከሀብትም ከብርም ከወርቅም ያለፈ ነው። እነሱ ጋር ኢየሱስ ጋር ሲጠጉ ከወርቅም ከብርም ያለፈ ነው። ከሀብት ከዝና ያለፈ ነው። ለዛ እንደዚህ ያሉት ረቢ ወዴት ትገኛለህ አሉት። ካሞን ረቢ ወዴት ትገኛለህ? ከወዴት ነው መገኛ? አሁን የምንፈልገው እጅህን ከእጅ አይደለም፣ እጅህን ነው የምንፈልገው። አሁን የምንፈልገው ከአንተ የሚወጣን የሆነ አይነት ብሌሲንግ አይደለም፣ አንተን ራስህን ነው የምንፈልገው። ከወዴት ትገኛለህ አሉት። እንደዚህ ያለ ልብ እግዚአብሔር ያብዛላችሁ። እንደዚህ ያለ ልብ እግዚአብሔር ያብዛላችሁ። እጁን የሚፈልግ ትውልድ፣ እሱን ራሱን የሚፈልግ ትውልድ፣ እሱ መጥቶ በቤታችሁ ላይ ሊሞላ ካለው ብሌሲንግ ባለፈ ሊወስዳችሁ ወደሚችልበት የለመለመ መስክ ባለፈ እረኛውን መፈለግ ይሁንላችሁ። በእውነት ከመስኩ ያለፈ እረኛውን መፈለግ ይሁንላችሁ። አያ መስኩንማ ማንም ሊወስድ ይችላል። ምናልባት አንዳንድ እረኛ ደግሞ የተወሰነ ሌቭል ሊጠብቅ ይችላል። ግን ደግሞ ልባችሁ፣ ሐሳባችሁ፣ ህልማችሁ፣ ሁሉ ነገራችሁ እረኛው ላይ ይሆንላችሁ። ከወዴት ነህ ማለት ከወዴት ትገኛለህ ማለት ውሎው የት ነው? ባለበት ልውል እፈልጋለሁ። ባለበት ልቆይ ሊሰነብት እፈልጋለሁ። የኔ መሰንበቻ ያንተ ያለበት ነው። እንደዚህ ማለት እንድትችሉ እግዚአብሔር ጸጋውን ያብዛላችሁ። እኔ ደቀ መዛሙርቱ በቃ ላይፋቸውን የቀየረ መልስ ይሄ ነው። የት ትገኛለህ አሉት። ከዛ ኑና እዩ ሲላቸው ምን አደረጉ ይላል? ሄዱ። ምን አደረጉ? ከዛ ዋሉ ይላል። የደቀ መዛሙርቱ ህይወት የተቀየረው ይሄ ነገር ሲበዛላቸው አይደለም። የቂጣና ምናምኑ ሲበዛ አይደለም፣ ሲውሉ ነው ከሱ ጋር ላይፋቸው የተቀየረ አብረውት ያሳለፉት ጊዜ ነው። ኤቭሪቲንግ ህይወታቸው ላይ የመጣው ነገር ሁሉ የመጣው አብረውት ስለቆዩ ነው። እሱን መፈለግ ይብዛላችሁ። እሱን መፈለግ ይብዛላችሁ። ፍለጋ በሶስት ነገር ላይ ዲፔንደንት እንደሆነ አስባለሁ። ሮሜ መጽሐፍ ምዕራፍ 8 ላይ ያለውን ሐሳብ ነው ትንሽ እየነካ አደርግላችሁ የምሞክረው። ብዙ ዲፕ አልሄድበትም። ግን ሮሜ መጽሐፍ ምዕራፍ 8 ላይ ግን ወደዛ ከመሄደ በፊት ይሄን ነገር እንድታስቡ ትፈልጋለሁ። ፍለጋ የሚለው ሐሳብ ወደ አይምራችሁ ሲመጣ ሶስት ነገር ላይ ዲፔንደንት የሆነ ነው ፍለጋ። የመጀመሪያው ነገር ዲፔንደንት የሚሆነው ከሚፈለገው አካል ጋር የቀደመ ፌሎሺፕ ሲኖራችሁ፣ የቀደመ ህብረት ሲኖራችሁ፣ ከዛ ያንን ህብረት ስታጡት ምናልባት ያኛውን ፌሎሺፕ ትፈልጉት ይሆናል። ያንን ፌሎሺፕ ለመመለስ ያን ፐርሰንት ትፈልጉት ይሆናል። ልክ እንደ ዳዊት አይደል? በመቅደስ ሲመላለስ ከታቦቱ ጋር ሲመላለስ አሪፍ ጊዜ አሳለፈ። ከዛ በኋላ ኪካው ተደርጎ በምድረ በዳ ሲሄድ ናፈቀው ያኛው ፌሎሺፕ። እንመጣበታለን መጨረሻ ላይ በዚህ ጉዳይ እንጸልይበታለን። ሁለተኛው ደግሞ በጣም እንድትፈልጉ የሚያደርጋችሁ ያ ነገር የሚፈለገው ነገር በሌላ ሰው ማንነት ውስጥ ገብቶ ለውጡ ሲያመጣ እናንተ ውስጥ ቢመጣ ደግሞ ምን ያህል እናንተ ቼንጅ ሊያደርጋችሁ እንደምትችሉ ስታስቡ ትፈልጋላችሁ። ለምሳሌ በጣም ሲሪ የሆነ ምሳሌ ልስጣችሁ። ሰው ሁሉ አሜሪካ መሄድ ይፈልጋል አይደል? እሺ እዚህ ፌሎ ጌታ ይባርካችሁ። ኢትዮጵያ ማገልገል ነው አንፈልግ አይደለም? እሺ አብዛኛው ሰው ይፈልጋል። ለምን ይመስላችኋል አሜሪካ መሄድ ሰው የሚፈልገው? ወንጌል ለመስበክ ነው ዛይዶ። አብዛኛው ሰው በዛ ኢንቴንሽን አይደለም፣ ሁሉም እያልኩ አይደለም። ሶሪ እሺ አብዛኛው ሰው እከሌ ባዶ እግሩን ከዛ አንድ ቲሸርትና አንድ ጃኬት ለብሶ ሄዶ በጣም ብዙ መኪናና የሆነ ነገር ሰብስቦ መጥቷል ከየት ከአሜሪካ። ስለዚህ እኔም ቢሄድ እኔም ከዛ ነገር ጋር ብገናኝ እኔም ከዛ ነገር ጋር አንድ መስመር ላይ ብሆን ተመሳሳይ ነገር ሊደርስልኝ ይችላል በማለት አጥብቆ ሰው ያንን ነገር ይፈልገዋል። ያው ፍለጋ ሲባል እነዚህ ነገሮች ላይ ዲፔንድ ስለሚሆን
አንደኛው በጣም ስትሮንግ ነው የመጨረሻው በርግጥ ጥሩ ነው እንደዚህ አይነት ነገር ማሰብ በጣም ጥሩ ነው ሁለቱም በጣም ጥሩ ነው ክፋት የለውም ግን የመጨረሻው በጣም ስትሮንግ ይሆናል በጣም መፈለግ የሚባለው ነገር እናንተ ጋር በጣም የሚበዛው በአንድ ምክንያት ነው የመጨረሻው ያለሱ መቀጠል እንደማትችሉ ስታውቁ የሚያስቀጥላችሁ እሱ ብቻ እንደሆነ ስታውቁ ስለመቀጠል ስታስቡ ያለሱ መቀጠል እንደማትችሉ ስታውቁ ያኔ ፍለጋችሁ ጣራ ይነካል ያኔ ፍላጎታችሁ ከምንም ነገር በላይ ገደብ ያልፋል አየ መፈለግማ በጣም ብዙ አይነት ፍላጎት ሰዎች ጋር ይመጣል እግዚአብሔርን ስለመፈለግ ሲታሰብ አንዳንዱ እግዚአብሔርን አገልግሎት እንዲያደምቅለት የሚፈልጋል አንዳንዱ እግዚአብሔርን በቤቱ የገባውን ነገር እንዲያወጣለት በሽታውን እንዲያወጣለት የሚፈልጋል አንዳንዱ እግዚአብሔርን ደግሞ የሆነ የተሻለ ስራ የተሻለ ትዳር የተሻለ የሆነ ነገር እንዲሰጠው የሚፈልጋል አንዳንዱ ደግሞ ያለሱ መቀጠል እንደማይችል አውቆ የሚፈልጋል ካሞን ልባችሁ ላይ አንድ ፍቅር ይፍሰስላችሁ አንድ መረዳት ይፍሰስላችሁ አእምሯችሁ ላይ በጌታ በኢየሱስ ስም መቀጠል ስታስቡ ያለሱ መቀጠል እንደማትችሉ አውቃችሁ እግዚአብሔርን መፈለግ ይሁንላችሁ ያለሱ መራመድ እንደማትችሉ አውቃችሁ እግዚአብሔርን መፈለግ ይሁንላችሁ አየ ላይፍ ሙሉ በሙሉ በእግዚአብሔር ላይ ዲፔንድ እንደሆነ ካወቅ ስለመቀጠል ስታስብ ስለመራመድ ስታስብ አንድ ነገር ይመጣላል እግዚአብሔር ሆይ ትላለህ እፈልግሃለሁ ትላለህ ስለዚህ አንድ ነገር በጣም እንድታስቡ ፈልጋለሁ መጨረሻ ላይ እንደዚህ ብለን እንጸልያለን አስተምረን መንፈስ ቅዱስ ምን ብለ አስተምረን ያላንተ መቀጠል እንደማንችል አስተምረን ያላንተ መራመድ እንደማንችል አስተምረን ያላንተ መማር እንደማንችል አስተምረን ያላንተ ማገልገል እንደማንችል አስተምረን ያላንተ መኖር መሄድ መቀጠል እንደማንችል አስተምረን ብለን እሱኛውን ትምህርት ስትማሩ በመንፈስ ቅዱስ በኩል ትክክለኛ ፍለጋ ጋር ትገናኛላችሁ ቅጥ የሌለው የሆነ ቀን ላይ የሆነ ሰዓት ላይ የሆነ ደቂቃ ላይ የሆነ ሞመንት ላይ ሳይሆን ተንበርክካችሁ ረጅሙን ጊዜ የሚፈጅባችሁ ያ መፈለግ ይሆንላችኋል ኢየሱስ ሃሌሉያ ስለዚህ ያለሱ መኖር እንደማትችሉ ያለሱ መንቀሳቀስ እንደማትችሉ ህይወት ሲታሰብ ከሱ ጋር ብቻ እንድታስቡ መቀጠል ሲታሰብ ከሱ ጋር ብቻ መራመድ ሲታሰብ ከሱ ጋር ብቻ እንዲሆንላችሁ ያንን የተረዳ ሰው ነው ትክክለኛ ፍቅር ውስጥ የሚወድቀው ፍቅር ውስጥ የወደቀ ደግሞ ደጋግሞ ካላየሽ አይደል አይቶም ረጅም ጊዜ ካላሳለፈሽ አይደል እንደዚህ ያለ መረዳት ውስጥ እግዚአብሔር ያስገባችሁ እግዚአብሔር እንደዚህ ያለ መረዳት ውስጥ ያስገባችሁ ስለዚህ እግዚአብሔር በሮሜ መጽሐፍ ምዕራፍ 8 ላይ ደጋግሞ ያስቀመጠው ያለሱ መቀጠል ያለ መንፈስ ቅዱስ ያለ እግዚአብሔር ያለ እግዚአብሔር እንደማንቀጥል እንደማንራመድ ያለሱ ባዶ እንደሆነን ነው ለማሳየት ይሞክራል የተወሰኑ ቁጥሮችን ላንብብ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቷቸዋልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም አይገዛምና ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታል በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ነገር ግን ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በመንፈሱ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል እያለ ይቀጥላል እስከ 17 ድረስ አንብቡት ደጋግማችሁ አንብቡት ይሄን እና አውጡ ሊስት አውጡ እኔ ከማወራላችሁ ባለፈ ሊስት አውጡ በእግዚአብሔር መንፈስ ጋር ያለ ሰውና ከእግዚአብሔር መንፈስ ውጪ ያለ ሰው ሊስት አውጡ
ከዛ በኋላ በምን ያህል ልክ እግዚአብሔር ራሱ እንደሚያስፈልጋችሁ ይገባችኋል። የሮሜ መጽሐፍ በወንድማችን በጳውሎስ የተጻፈ ደብዳቤ ነው። እዚህኛው ምዕራፍ ላይ ከመድረሱ በፊት ምናልባት የመጀመሪያዎቹን ምዕራፎች ያነበበ ሰው ሁሉ ጳውሎስ ወደ አንድ ወንበር ይወስዳቸዋል። ሰውን ሁሉ ይሰበስባል፣ አይሁድን ይሰበስባል፣ አሕዛብን ይሰበስባል፣ ያንን ጺሞ የረዘመውንም ይሰበስባል፣ ያ በደጅ የቆመውንም ይሰበስባል፣ ያ መንገድ ላይ ተጥሎ ያለውንም ይሰበስባል። ሁሉን ይሰበስብና አንድ ወንበር ላይ ያስቀምጣቸዋል። ምን የሚባል ወንበር ላይ? ሁሉ ኃጢአትን ሰርቷልና የእግዚአብሔርን ክብር ምን ብሎታል? ጎሎታል ብሎ አንድ ወንበር ላይ ያስቀምጠዋል። ስለዚህ አንድ ሰው አይሁዳዊ ነኝ ብሎ ኮራ ዘና እንዳይል እሱም አስቀድመን አይሁድን በዚህ ምክንያት ከሰናቸዋል ብሎ አይሁድን የከሰሰበትን ነገር ደግሞ ይዘረዝራል። አንዱ አሕዛብ ነኝ እኔ ምንም እንደው ከእግዚአብሔር ጋር የሚያገናኘኝ ነገር የለም እንዳይል አሕዛብም ከእግዚአብሔር ርቆ እንደነበር በመረጃ በማስረጃ ያስቀምጣል። ሁሉ ግን ከእግዚአብሔር በኃጢአት ምክንያት ምን ብሏል? ተለይቷል። ሁሉ ከእግዚአብሔር በኃጢአት ምክንያት ተሰውሯል። ስለዚህ እግዚአብሔር የሰው ልጅ ሊያይ ዘንድ አይችልም። ምክንያቱም እግዚአብሔር ቅዱስ ነው። ሰው ደግሞ በኃጢአት ምክንያት የረከሰ ስለሆነ እግዚአብሔር የሰው ልጅ ሊያየው አይችልም። ካየው የሰው ልጅ መጥፋቱ ነው፣ ለዘላለም መጥፋቱ ነው። ስለዚህ ሁሉን በአንድ ወንበር ላይ ያስቀምጣቸዋል። ከዛ በኋላ ወንበር መቀየር ይጀምራል። ሁሉ በአንድ ወንበር ከተቀመጠ በኋላ ብቻውን ምንም ሊያደርግ እንዳልቻለና እግዚአብሔር ግን የገዛ ልጁን እንደላከ ከዛ ደግሞ በክርስቶስ በኩል ሁሉን በክርስቶስ በኩል እንደሚያይ ቤተሰብ እንዳደረገ የጽድቅ ተካፋይ እንዳደረገ ጻድቅ አድርጎ እንደቆጠረ ይናገራል። ስለዚህ ከምዕራፍ 3 በኋላ ስታነቡ በጣም ደስ የሚል ነገር ልብን የሚያሞቅ ነገር ነው የሞላው። እንዴት አድርጎ እግዚአብሔር ከራሱ ጋር እንዳስታረቀን፣ እንዴት አድርጎ እግዚአብሔር ከራሱ ጋር አንድ እንዳደረገን በጣም ደስ የሚል ነገር ያወራ ይቀጥላል። በጣም የገረመኝ ነገር ምዕራፍ 7 ላይ ሲደርስ ደስ ይላል። እነዚህ 6ቱ ምዕራፍ ላነበበ ሰው ምዕራፍ 7ን ገምት ቢባል ምንድነው የሚገምተው? በቃ የመስፋት ዓመት አለ። በቃ እኮ ምንድነው የሚያስፈልገው? ኃጢአት የነበረበትን ሰውዬ ወሰደና ኃጢአቱን በክርስቶስ ላይ አኖረውና ኃጢአቱን በልጁ ላይ አኖረውና ንጹህ አደረገው። ከዚህ በኋላ ምዕራፍ 7 ሲጀምር ከፍ ያለ ነገር ነው ኤክስፔክት የሚደረገው አይደል? ስለዚህ ምዕራፍ 7ን እኔ ጓጉቼ ሳነብ ምን ይላል ጳውሎስ? ያፈለኩትን ነገር አላደርግም እና ያልፈለኩትን ነገር አደርጋለሁ። የምፈልገው በጣም ፌኖ ላይ በደንብ አክቲቭ ሆኖ ማድረግ ነው ምናምን። እኔ ግን ደግሞ የምሆነው ሌላው ነገር ነው። የሚያስቸግረኝ ነገር ውስጥ ገብቻለሁ። የማስበውን አይደለም ግን ደግሞ የማልፈልገውን ነገር አደርጋለሁ። ለዚህ ለሞት ከተሰጠ ማንነት ማን ያድነኛል? በጣም ቻሌንጂንግ የሆነ ምዕራፍ ነው የምዕራፍ 7። ከዛ ምዕራፍ 8 ላይ ይመጣና ሌላ ምዕራፍ አለ። ሰው የሆነ ፐርሰንት ተቀብሎ ደግሞ ጽኑ ሆኖ ማለፍ የሚችልበት ምዕራፍ አለ። የሆነ ነገር ጋር ከተገናኘ ደግሞ ከዛ ከተገናኘው አካል የተነሳ አሸንፎ መውጣት የሚችላል። ምንኛ ጎስቋላ ሰው ነኝ ያለው ሰውዬ ምዕራፍ 8 ሲዘጋ ምን ብሎ መሰላችሁ የዘጋው? ማን ይለየናል አለ። ሀብት፣ ብልጥግና ወይስ ጌትነት ወይስ ነገስታት ማን መጥቶ ይለየናል? በጌታችን በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ካለን ፍቅር ማን ይለየናል አለ። ጀገነ። ማን ያጀገነው ሲባል መሃል ላይ የገባ ደግሞ አታችመንቱን ከጳውሎስ ጋር ያደረገ ሌላ ሰው አርጎ የቀየረ ፐርሰን ነበር። ያንን ደካማ ሰውዬ የለወጠው ሌላ ፐርሰን ነው። ሃሌሉያ ይውላችሁ። ከዚህ በኋላ ጳውሎስ እንደዚህ ብሎ ይጽፋል። እግዚአብሔር ይመስገን በቃ ከዚህ በኋላ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እንዴት ሲል አሁንማ ኩነኔ የሌለበት ምክንያት የሕይወት መንፈስ ሕግ ምን አድርጓል? ከኃጢአትና ከሞት ምን ብሏቸዋል? ነፃ አውጥቷቸዋል። ዳት ሚንስ ያ ክርስቶስ ኢየሱስን ሰው ሲቀበል አዛት ሞመንት በውስጡ የሚገባ የእግዚአብሔር መንፈስ አለ። ስለዚህ በኃጢአት ምክንያት የሚኖረውን ሰውዬ በኃጢአት የተገዛውን ሰውዬ ነፃ ያወጣዋል እሱ ሲኖር። ሃሌሉያ እሱ ሲገባ። ካልገባስ በኩነኔ ይኖራል። ከሌለስ እሱ ነፃ የሚያወጣው መንፈስ ከሌለስ በኩነኔ ይኖራል። እየተኮነነ ስለ ትናንቱ እየተከሰሰ ይኖራል። ከገባስ እሱ ነፃ ያደርገዋል። ካለስ እሱ ነፃ ያደርገዋል።
ኩነኔ አልባ ህይወት ይመራል። በጣም በፈተና ውስጥ ምናምን ነው የሚያልፈው። አዎ በኃጢአት ምናምን በጣም ስትራግል እያደረገ ያልፋል። ግን ደግሞ የሚረዳው ነው። ሲገባ እሱ ታሪክ ቀያሪ ነው። ሲገባ እሱ ያለበት ነገር ሁሉ ነገር ቼንጅ የሚያደርግ ነው። ስለዚህ ኩነኔ የለበትም ማለት። ስለዚህ አሁን ይሄ ነገር እየከረረ መጥቷል። በኩነኔ ላለመኖር የሚፈልግ ሰው ሁልጊዜ ይፈልገዋል። ከዛ ደግሞ እግዚአብሔርን በእግዚአብሔር ፊት ሕግ የሚጠይቀውን ጽድቅ ሙሉ በሙሉ ማከናወን የሚፈልግ ሰው እየፈለገው ይሄዳል። ለምን? ያለ እሱ ያንን ጽድቅ ማሟላት ስለማይችል። አየ ሕግ እኮ አልጣልነውም አይደል? ሕግን አልጣልነውም፣ ግን ደግሞ የምናደርግበትን አቅም ነው እግዚአብሔር የሰጠን። ኢየሱስ ጌታ። ቀጠለና ደግሞ ይሄኛው ሰውዬ መንፈስ የገባበት ሰውዬ ደስ ማሰኘት ይችላል። እግዚአብሔር በሱ ደስ ይሰኛል። ያኛው ሰውዬ ሲባል እሱ እግዚአብሔርን ሊያስደስት ዘንድ አይችልም። የፈለገ ቢሯሯጥ እግዚአብሔርን ሊያስደስት አይችልም። ግን ደግሞ ይሄኛው ሰውዬ በውስጡ የእግዚአብሔር መንፈስ ስላለ እግዚአብሔርን ማስደሰት ይችላል። ኦኬ አሁን ነገርየው እግዚአብሔርን ለማስደሰት ራሱ እግዚአብሔር ያስፈልጋል። ለኛ በጽድቅ ለመኖር ብቻ ሳይሆን እግዚአብሔር እንኳን ደስ ለማሰኘት እግዚአብሔር ራሱ ያስፈልጋል። መልሶ ደግሞ እንደዚህ ይላቸዋል። አይ ለዛ በርበዝ ብቻ አይደለም። ያ ስለ ስጋ የሚያስበው ሰውዬ አእምሮን፣ ልቡን፣ ሁሉን ነገሩን ያደረገው በስጋ ነገር ላይ ነው። በዚህ ዓለም ጉዳይ ላይ ነው ያደረገው። ስለዚህ በጣም በቀላል የእግዚአብሔር መንፈስ በውስጡ የሌለ ሰው ጋር ስትጠጉ ሊያወራችሁ የሚችለው ነገር አንድ ነገር ነው። ምድር ላይ ስለሚቀር ነገር ደጋግሞ ያወራችኋል። ልቡም ሐሳቡም አእምሮም ያለው ምድር ላይ ነው። ያኛው ሰውዬ ግን እግዚአብሔር በውስጡ ያለው ሰውዬ ግን ደግሞ ልቡም ሐሳቡም ሁሉ ነገሩም የተሰካው ከእግዚአብሔር ጋር ነው። እግዚአብሔርን ለመፈለግ ራሱ እግዚአብሔር ያስፈልጋል። ሃሌሉያ። እኔ ሳልኩት ራሴ ዊዛውት ከዚህኛው እንትን ውጪ እግዚአብሔርን ለመፈለግም እግዚአብሔር ያስፈልጋል። ኦኬ እግዚአብሔርን ለማስደሰትም እግዚአብሔር ያስፈልጋል። ኦኬ በጽድቅ ለመኖርም እግዚአብሔር ያስፈልጋል። አዎ ሁሉ ነገራችን ከሱ ጋር የተሰፋፋ ነው። ሁሉ ነገራችን ከሱ ጋር የተሰፋፋ ነው። ከዛ መልሶ ደግሞ ይወስድና ደግሞ የሥጋን ሥራ በመንፈስ ብትገሉ ይላል። የማይገደል መሞት የሚችለው በአንድ ነገር ብቻ የሆነ የሥጋ ሥራ ደግሞ ከኛ ጋር አለ። መገደል የሚችለው በአንድ ነገር ብቻ በመንፈስ በኩል ነው የሚገደለው። መግደያ መሳሪያው አንድ ብቻ ነው፣ እሱም በመንፈስ በኩል ነው። ስለዚህ እግዚአብሔር መንፈስ በውስጡ ያለ ሰው ይሄንን የሥጋ ሥራ መግደል ይችላል። የሚያስቸግረን ነገር መግደል የሚችለው እግዚአብሔር በራሱ የሚነቅልልህ እግዚአብሔር ራሱ ነው። እግዚአብሔር ራሱ ነው። ኢየሱስ ጌታ ነው። ስለዚህ የፕሮግራም ቀን የፈለከው ጊዜ ተበልተሃል፣ በጣም ተሸውደሃል። የሆነ ችግር ሲያጋጥም የፈለከው ጊዜ በጣም ተሸውደሃል። መቀጠል ማትችለው አንድ በጣም እርግጠኛ ሆኜ የምነግራችሁ ነገር እንደ ክርስቲያን መቀጠል ማንችለው ያለሱ ብቻ ነው። ያለ ምንም ነገር እንቀጥላለን። ያለ ምንም ነገር ባይዘው መቀጠል እንችላለን። አያኔ የለበስኩትን ልብስ መልበስ ባትችል አንተ የለበስከውን ልብስ ለብሰህ መቀጠል ትችላለህ። እኔ ያስኩትን ነገር መያዝ ባትችል አንተ ያስከውን ነገር ይዘህ መቀጠል ትችላለህ። አንተ የለበስከውን አንተ ያደረግከውን ነገር ማድረግ ባልችል እኔ ባለኝ ነገር መቀጠል እችላለሁ። ሁላችንም ግን ማንቀጥለው በአንድ ምክንያት ነው። እሱ ከሌለ መቀጠል አንችልም። ያለሱ ወግ ማድረግ አንችልም። ያለሱ ክርስትናን መሮጥ አንችልም። ያለሱ ያንን ሩጫ ሮጠን መጨረስ አንችልም። እሱ ራሱ ያስፈልገናል። ከዛ እየዘረዘረ መጣና ስለ ልጅነት ያነሳል። በእግዚአብሔር መንፈስ የሚመሩ እነዛ ምኖች ናቸው? እግዚአብሔር ልጆች ናቸው። የእግዚአብሔር የመሆኛ ልዩነቱ ራሱ እሱ እግዚአብሔር ራሱ ከኛ ጋር የመኖሩ ጉዳይ ልዩነት ከሌላው ተለይተ የእግዚአብሔር መሆን መለያው ራሱ የእግዚአብሔር መንፈስ ባንተ ውስጥ መኖር፣ እግዚአብሔር ራሱ ባንተ ውስጥ መኖር ነው። ልዩነት እሱ ነው። የለበስከው ልብስ ያደረግከው ጫማ ወይም ፌሎ መመላለስ እንዳይመስል አብሮ ካለ ልዩነት ነው። አብሮ ካለ ልዩነት ነው። ልጅነት ነው። አባ ብለህ የምትጠራበትን የልጅነትን መንፈስ ተቀብለህ ከሆነ አዎ ልጅ ነህ። ልዩነት እሱ ነው። መለያችንም ጭምር ነው የሱ መገኘት።
ልጅነት ካለ ደግሞ ምን አለ ውርስ አለ ልጅነት ካለ ውርስ አለ ደርሱ ደግሞ ወራሾች እሱ ካለ አሁን ጉዳዩ ያለሱ ተራምደ ያለሱ ሄደ እዚህኛው ውርስ ቢባለው ቦታ ላይ ለመድረስ ካሰብክ በጣም ተሳስተሃል እሱ ያስፈልጋል ይሄንን ሮሜ ምዕራፍ 8ን የመረጥኩት በአንድ ምክንያት ነው ያለሱ መቀጠል እንደማንችል የሚያረጋግጥልን መጽሐፍ ስለሆነ ያለሱ ወክ ማድረግ እንደማንችል በጣም የሚያስረግጥልን መጽሐፍ ስለሆነ ስለዚህ አንድ ነገር ልንገራችሁ ምናልባት በደንብ ገብታችሁ ዘርዝራችሁ እዩት አይዊሽ ጊዜ ቢኖረኝ ያንዳንዱ በደንብ ባነሳላችሁ ግን በደንብ እስከ 17 ድረስ በደንብ እዩት እሱ ሲኖርበትና እሱ ያሌለበትን ነገር ልዩነቱን በደንብ እዩት በጣም የሚገርመው ነገር የክርስትና መተንፈስ ክርስትና የሚተነፍሰው ኦክሲጅንን አይደለም ክርስትና የሚተነፍሰው እሱን ራሱን እግዚአብሔርን ነው ስለዚህ መቀጠል ዲፔንድ የሚሆነው መራመድ ለነገ ክብር መብቃት ከና አብርሃም ጋር በላይ ከፍ ማለት ዲፔንድ የሚሆነው በራሱ በእግዚአብሔር ላይ ነው ስለዚህ ለህይወት የምትፈልገው እግዚአብሔርን ነው ለመቀጠል የምትፈልገው እግዚአብሔርን ነው ምንም ነገር ቢጎልብህ የመጀመሪያ ጥያቄ እግዚአብሔር ራሱ ነው ለዛ ነው ዳዊት እንደዚህ አለ በጣም ተራ ከነበረበት ስፍራ በቤተሰቦቹ ከማይታሰብበት ስፍራ አወጣው እግዚአብሔር ንጉስ አደረገው ከዛ በልጁ በገዛ ልጁ ከዛ በቤት ውስጥ ባለው በሱ አገልጋይ በሁለቱ ተገርቶ ከንግስና ዙፋኑ ተለየ ከታቦቱ ተለየ ከዛ አንድ ጥያቄ ልጠይቃችሁ ንጉስ ሆናችሁ ንግስናችሁ ብታጡት ምን ሊሰማችሁ ይችላል እርግጠኛ ነኝ አታውቁትም ምክንያቱም ንጉስ ሆናችሁ ስለማታውቁ የንግስና ዙፋኑ የሚሰጣችሁ ለወንበሩ ያለው ነገር ምን አይነት ሙቀት እንዳለው አታውቁም አየህ ናቡከ ማነው የሚባለው ይሄ ነዳንኤልን ያሳይ ምንድነው እሳቱ ሊከታቸው የነበረው ሰውዬ ከእጄ ማን ያድናችኋል አለ ያለው ማንን ተማምኖ ይመስላችኋል ወንበሩን ተማምኖ ነው ከዛ ወንበር ላይ ያነሳው ሰው ቢኖር ወይም ነው ከሱ ከፍ ያለ ሰው ቢኖር ማን ያድናችኋል አይልም ምክንያቱም ከሱ ከፍ ያለ ከዛ ወንበር ከፍ ያለ ስላለ በሱ ይተማመናል እሱም ያውቀው እስከ ወንበሩ ጥግ ነው ንጉስ ስለሆነ ስለዚህ ንግስና ማለት እኔ ቆሜ 30 ደቂቃ 40 ደቂቃ ለኢትዮጵያ ህዝብ መልእክት ባስተላልፍ ሁላችሁም በዩቲዩቦቻችሁ ምናምን ብትለቁ ብዙም እንትን አይደለም እዚህ ጋር ግን አብይ ቆሞ የሆነ ነገር ቢናገር በ30 ምናምን እውቀሊቃን እየተተረጎመ እንደዚህ ያለው እንደዚህ ነው እንደዚህ የተባለው እንደዚህ ነው እንደዚህ ሊል ፈልጎ ነው እንደዚህ ያለው ይሄንን አስቦ ነው እንደዚህ ያለው አእምሮ ውስጥ ላይ የገቡ እንትን ያረጉለታል ለምን መሰላችሁ ሌላ ጊዜ እኮ ከስንት ዓመት በፊት እኮ እሱ ያለው ምንም ነገር ነው እንደኔ ንግግር ነው ግን ደግሞ ፖዚሽኑ ነው አይደል እዛ ቦታ ላይ ስትሆኑ ያውል የፈለጋችሁትን ታረጋላችሁ ህዝቤና አንተ ነው ህዝብ ይገዛላችኋል የፈለጋችሁትን ነገር እዚህኛውን ፖዚሽን ኢዮርብዓም ሊያስጠብቀው ብሎ የጣለው እኛውን ንግስናውን በገዛ ወገኖቹ ካጣ በኋላ ከዛ በአንድ ተራ ግለሰብ ሳሚ በተቀባለ ግለሰብ እየተሰደበ ከዛ ስንት ህዝብ ሲመግብ የነበረ ሰው በአያ ተጭኖለት ምግብ እየመጣለት በምድረ በዳ እየበላ እንጨትና ውሃ በሌለበት ምድረ በዳ ላይ ቆሞ በጣም እንጨትና ውሃ በጣም ማንዳቶሪ በሆነበት ምድረ በዳ ላይ ቆሞ አንድ ጸሎት ጸለየ አንድ መዝሙር ዘመረ 63 አዲሱ መደበኛ ትርጉሙን አንብቡት ለዚህ ነው የሚለው የኛው ወደ አንተ ገሰግሳለሁ አይደል እግዚአብሔር ወደ አንተ ገሰግሳለሁ አዲሱ መደበኛ እግዚአብሔር ሆይ ይለዋል እግዚአብሔር ሆይ ይለዋል ሁሉ ነገር አጥቻለሁ እኔ ነኝ ያስገባሁት ሴንሱን በመረዳት ነው ሁሉ ነገር አጥቻለሁ ንግስና ዙፋኔን አጥቻለሁ ምን እንደፈለኩ ማዘዝ አልችልም እንደፈለኩኝ መብላት መጠጣት አልችልም አሁን ርቦኛል በጣም እየራበኝ ነው እየጠማኝ ነው ሁሉ ነገር አጥቻለሁ ግን አምላክ አልቀየርኩም አንተ አምላኬ ነህ ይለው ሃሌሉያ አንተ ምን ነህ አምላኬ ነህ ሁሉም በሌለበት
ቦታ ላይ ነው ያለሁት እንደፈለኩ ስመግብ የነበርኩ ሰው ሁሉን አጥቼ ነው ያለሁት ግን አንተ ምን ነህ አምላኬ ነህ አልቀየርኩም ሐሳብ አልለወጥኩም አንተ አምላኬ ነህ ከዛ በኋላ ነፍሴ አንተን እንዴት ናፈቀች አምላኬ ነህ ብዬ አላጉረመርምም አሁንም ናፍቀኸኛል ስጋ አንተን እንዴት ናፈቀች እንዴት ተጠማች ነፍሴ አንተን እንዴት ተጠማች ስጋ አንተን እንዴት ናፈቀች እንጨትና ውሃ በሌለበት ምድረ በዳ ላይ ሁሉ ነገር በጣም ለኔ ማንዳቶሪ በሆነበት ለመቀጠሌ ለመኖሬ በሕያዋን ምድር ላይ ለመመላለሴ እንጨትና ውሃ አስፈላጊ በሆነበት ቦታ ላይ ግን ደግሞ ለነፍሴ አስፈላጊው አንተ ነህ እንደዚህ ያለ ጥማት በኢየሱስ ስም ይገባባችሁ እንደዚህ ያለ ረሃብ በኢየሱስ ስም ያገኛችሁ